ዛሬ ከብዙ አድካሚ ቀን በኋላ ልክ እንደዚህ በቁጥጥር ስር አውሏል። የህፃናት ስጋት እንዲሁም የማህበረሰቡን ከብት ፍየል ምናምን በመብላት እጅግ በጣም ያማረረኝ ነው። ከምሽት 12 ሰዓት የጀመርኩ እስከ ሌሊት 8 ሰዓት ሲያደክመኝ የነበረው በኩባንያ በኩል እየገባ በየቤት ውስጥ ሁሉ ይገባበናል። በዛ በኩል ይመጣል፣ በዚህ ጋር ይገባበናል፣ በዚህ ጋር በየጫካው ይገባል። በቃ ማለፊያ ማግደሚያ ከሁለት ሰዓት አንድ ሰዓት ከሆነ በኋላ መውጣት አንችልም። ልጆቻችንንም ማስወጣት አንችልም። በቃ እንደዛ በተደጋጋሚ እዚህ አካባቢ ላይ ጅቦች በጣም ያስቸግራል ነበረ። ማህበረሰባችን ላይ በጣም በቃ በጊዜ የመግባትና የመውጣት ሀሳብ ነበረብን። ህፃንም እስከ መብላት ፍየል እስከ መብላት እና በቃ ሰቀቀን ውስጥ ነበርን። ግን ከጊዜ በኋላ ያው ዮናስ የሰፈራችን ልጅ ይሄ ሀሳባችንን ቀርፎልናል። እኔ ቦታ ቀይሬ ጓደኛዬን እኔ ስራ ቀይሬ እኔ ተኝቻለሁ። ጅቡ በጀርባ ነው የገባው እና ሁላችንም ፈዘን በቃ ቀጥን ያለው ያው ስሜ ዮናስ በልሁ ይባላል። ያው የምኖረው ድሬዳዋ ውስጥ ነው። ዲፖ ይባል ሰፈር ቀበሌ 03 አካባቢ። ያው እኛ አካባቢ ላይ ጅቦች አሉ። በምድሩ ግቢ ውስጥ የሚኖሩ ከተወሰነ ጊዜ በኋላ የሰው ልጅ ላይ ጥቃት ማድረስ ጀመሩ ማለት ነው። እና ከዛ ተነሳስቼ ያው የህብረተሰቡን ጥያቄ ለመመለስ ከመንግስት ጋር ምንድነው አውርተን ከአስተዳደሩ ጋር በአካባቢው ያሉትን ጅቦች በዚህ መልኩ አጠምዳቸዋለን። አሰራሩ ይሄ ወጥመድ እንደምታዩት ሻተር ነው፣ ተከፋች ነው። ጅቡ ውስጥ ይገባና ፊት ለፊት የሚቀመጥለት ስጋ አለ። ያንን ስጋ ሳብ በሚያደርጉበት ሰዓት እቺ የምታዩት ብረት እቺ ፒን ትባላለች። ይሄንን በደንብ ትይዘው እቺ ፒን ነች። ስጋውን ሳብ ሲያደርገው ፒኗ ስትለቅ ሻተሩ በዚህ መልኩ ይዘጋበትና ጅቡ በቀላሉ የሚያዝበት ሁኔታዎች አሉ። ያው ከዚህ አንፃር ምንድነው ለኔ አሁን ትንሽ ችግር የሚሆንብኝ ነገር ምንድነው ማቴሪያል የስጋ አቅርቦት። ለምሳሌ ልፋጭ ነው የሚጠቀመው፣ ግን አሁን አንድ ጊዜ ስታጠምድ በጣም ሲጠራጠር ከ3 ቀን ከ4 ቀን በኋላ ስጋውን እዛው ጋር ያሳድርባል ሳይነካው ወጥመዱን ማለት ነው። እና ያንን ስጋ ታወጣና በዚህ መልኩ ያመጣህ ወደ ውጭ ታስቀምጣቸዋለህ። ከዛ ሌላ ስጋ ታመጣለህ፣ እንደገና ታጠምዳለህ። ይህ ሁሉ ሲሆን በ15 ቀን በአንድ ወር ውስጥ በቀላሉ የሚያዝበት ሁኔታዎች አሉ። ከዛ ባለፈ ግን የቀድሞ አያያዝ ትንሽ ባህላዊ ነበር። የቀድሞ አያያዝ ምንድን ነበር? ልክ እንደዚህ የምታዩት ይሄ ካቦ ነው፣ የባጃጅ ካቦ ነው። ልክ እንደዚህ ሸምቀቆ ይሰራል። ሸምቀቆ ይሰራና የሱ መውጫ ያለበት ቦታ ላይ እንደ ሸምቀቆ ይቀመጣል ማለት ነው። አንገቱን በሚያስገባበት ሰዓት ሲታገል እንደዚህ ተሸምቀቆ አንገቱን የሚይዝበት ሁኔታዎች ነበሩ። ይህ ግን አዋጭ አልነበረም ማለት ይሄ በአንድ ሰዓት ውስጥ ይቆርጠዋል ይሄን ካቦ ማለት ነው። ከዛ ተነስቼ ይሄን ወጥመድ ሰርቻለሁ። ይሄ ጅብ ለብዙ ጊዜ ሲያስቸግረኝ የነበረ ጅብ እኔም ብቻ ሳይሆን ማህበረሰቡ ከፍተኛ ጥያቄ የሚያነሳበት ነው። ዛሬ ከብዙ አድካሚ ቀን በኋላ ልክ እንደዚህ በቁጥጥር ስር አውሏል። የህፃናት ስጋት እንዲሁም የማህበረሰቡን ከብት ፍየል ምናምን በመብላት እጅግ በጣም ያማረረኝ ነው። ከምሽት 12 ሰዓት የጀመርኩ እስከ ሌሊት 8 ሰዓት ሲያደክመኝ የነበረው ጅብ በተፈጥሮ በጣም ተጠራጣሪ፣ እጅግ በጣም ተጠራጣሪ ነው። ጅብ መርዝ ብትሰጠው አይበላም። መርዝ ያረከበትን ስጋ አይበላም። ቢበላ እንኳን የማውጣት አቅም አለው እና መርዙን ነክቶት የመዳንም አቅም አለው። ከፍተኛ ጉልበት ያለው አውሬ ነው። እና በምን መልኩ ይጠራጠራል ካልክ፣ ለምሳሌ እኔ ጅብ በማጠምድበት ሰዓት የምጠቀመው ያው የበሬ ስጋ፣ የፍየል ስጋ እንደዚህ የመሳሰሉ ነገሮችን ነው። እሱን አጥምጄ በመውጣበት ሰዓት የምነካቸው እያንዳንዱ ብረቶች ለሱ ሴንሰር ናቸው ማለት እዚህ ውስጥ ከመግባቱ በፊት ሁሉንም የነካካቸውን ቦታዎች እንዳለ ያሸተዋል። በጣም ከተጠራጠረ ምን የመሰለ ስጋ ቀይ ስጋ ብታስቀምጥለት ራሱ አይገባም። እያየው እዛው ጋር 3 ቀን 4 ቀን ይሸታል። ከ2 ቀን በኋላ ደግሞ 2 ቀን 3 ቀን ከሞላው ደግሞ ያንን ስጋ አይመገቡም። እስከ 2 ቀን ድረስ ችግር የለበትም። 3ኛው ቀን በጣም እንትን ያለ ከሆነ አይመገቡም። እና በዚህ መልኩ የሚጠራጠርበት ሁኔታዎች አሉ። ያ ሲሆን ምንድነው ማደርገው
በቃ አስፈላጊ ጅብ መያዝ ያለበት ጅብ ሆኖ ካገኘሁት ያንን ጅብ ምንድነው ማድረገው? አጥምጄ እንደጨረስኩኝ እነዚህ የነካካዋቸው የረገጥኳቸው ውስጥ ገብቼ ነው ማደረገው። የነካካዋቸውን ቦታዎች በኦሞ እበጠብጥና እነሱ ላይ ደፋለሁ። ከዛ ባለፈ ናፍታ የማሽተት እንትኑን በጣም ይገልበታል የሰው ንክኪውን ለማጥፋት እና በቀላሉ ምንም ሳይጠራጠር የሚገባባቸው ሁኔታዎች አሉ። ግን በምድር ላይ በጣም ተጠራጣሪ አውሬ ቢኖር ጅብ። እኛ ያለ ኩባንያ ስር ነው ያለን። ኩባንያ ስር አጥርቱና አለ። በቃ ጅቡ በጣም አሰቃየን እኮ በፍየሉም ሰው ሁሉም በልቶ ነበር። ከዚህ በፊት 2 ልጅ በላ። ከዛ በኋላ እኮ የልጅ እሱን መገደል ጀመረ። ማት ፍየል እኮ የበላ እዚህ ውስጥ የኔ ራሱ 2-3 በላ እኮ እዚህ አካባቢ ያለ ፍየል ማለት ነው። ከጎረቤቶች ጋር ብዙ ፍየል በላ። ስለዚህ ባይኮ ግን ብዙ ትብብር እኮ ያደርገኝ ለኛ። በጅብ በኩባንያ በኩል እየገባ በየቤት ውስጥ ሁሉ ይገባበናል። በዛ በኩል ይመጣል፣ በዚህ ጋር ይገባበናል፣ በዚህ ጋር በየጫካው ይገባል። በቃ ማለፊያ ማግድግዳሚያ ከ2 ሰዓት 1 ሰዓት ከሆነ በኋላ መውጣት አንችልም። ልጆቻችንንም ማስወጣት አንችልም። በቃ እንደዛ። አሁን አንድ ቀለታ እዚህ ጋር ነኝ። ወደዛ ጅገርኩኝ ጭራሽ እንደዚህ መጣና እዚህ ገባ። እዚህ ጋር ቆሞ ማየት ጀመረ። እዚህ ጋር የዋክስቴ ሊተኝቶ ነበር። ቆሞ አያውና እኔ ከዛው እንዴ በየስር ቀጥታ በመጣበበሩ ወጥቶ ይሄ ጅብ እንግዲህ እንደምታዩት በጣም እጅግ በጣም አስቸጋሪ። አሁን በዚህ በግቢ ውስጥ እንስሳቶች አሉ። በእርግጥ አሁን ነዋሪው ጅብ ሰው ላይ ጥቃት እንደሚያደርግ ካወቀ በኋላ ትንሽ ጥንቃቄዎችን አድርጓል። ህጻናትን ሜዳ ላይ መልቀቅ አቁሟል ምናምን እንደዚህ ነገሮች። ከዛ በኋላ እርምጃ ምንድነው እየወሰደ ያለው? በአካባቢው ያሉት የማህበረሰቡን ፍየሎችን በመብላት እጅግ በጣም ያስቸገረ ጅብ እና አሁን ይሄ ጅብ በተደጋጋሚ ወደ ወጥመዱ ይመጣል፣ አይገባም ነበር ረጅም ጊዜ። በጣም ያስቸገረ ጅብ እና እንዲያውም ለሱ ሳጠምድ ውሾች አንዳንድ ይመጣሉ። የማስቀምጠው ስጋ ያው ውሾቹንም ስለሚስብ እዚህ ወጥመዱ ውስጥ ገብተው ውሾቹን የሚያዝበት ሁኔታዎች አሉ እና እሱ በመምጫው ሰዓት ሲደርስ በቃ እየገባ ነው ብዬ በመጠበቅበት ሰዓት ቀድመው ውሾች ይገቡና በሩ ይዘጋል። ያ ጅብ የማይገባበት ሁኔታዎች ነበሩ። ጅቡ ከኔ ራቅ ብሎ በሚቆምበት ሰዓት ለውሽዋ ከፍትና አስወጣታለሁ። ከዛ ሳጠምድ እስከ ወጥመዱ ድረስ የሚመጣባቸው ሁኔታዎች አሉ። እኔ ወጥመዱ ሆኜ ማለት ነው። ከዛ ያው ያለውን ብረት በማንኳኳት ከዚህ ጋር ቶሎ ዞር ብሎ ወይ እንዲሸሽ የማስፈራራት ሁኔታዎች አደርጋለሁ ማለት ነው። አሁን ትናንት እንደዚህ ነው ያደረኩት። ውሻዋን አስወጥቼ እሱ ከኔ ራቅ ብሎ ምክንያቱም ሽጋው ሰጥቶ ስለነበር ወደ አካባቢው ደርሶ ነበር። ግን ቀድማ ውሻዋ ገብታ ስለነበር ውሻዋን እያስወጣሁት ያለ እሱ ቀድሞ ደርሷል እና ያው እርምጃ እንዳይወስድብኝ ያለውን ብረት በማንኳኳት ከአካባቢ ትንሽ ዞር እንዲሸሽ እንዲፈራ ያረኩባቸው ሁኔታዎች አሉ። ግን ከአዘጋጅለት ትንሽ እንደራኩ ወዲያው ነው የተያዘው። እኔ ልዛዝዬ ነበር ልያዝዬ እዛ ግብስ ነበር ዞሬ ጠበቁ ነበር ፍየሉ። ከዛ በድንገት መጣብኝ። እኔ ላየሁም ጋር ጀርባ ነው መጣ። ልክ እኔ ድንጋይ አስገሰሱ ወረወር እንደ ፍየሎቹ ሮጠው መለጡ። ፍየሉን ትተው ወደ እኔ መጣ። ከዛ አንድ ልጅ ቆስጣለች። ያንጋስ ገበራ ወጣኝ ከነልጂ። በተደጋጋሚ እዚህ አካባቢ ላይ ጅቦች በጣም ያስቸግራን ነበረ። ማህበረሰባችን ላይ በጣም በቃ በጊዜ የመግባትና የመውጣት ሀሳብ ነበረብን። ህፃንም እስከ መብላት ፍየል እስከ መብላት እና በቃ ሰቀቀን ውስጥ ነበርን። ግን ከጊዜ በኋላ ያው ዮናስ የሰፈራችን ልጅ ይሄ ሀሳባችንን ቀርፎልናል። ይገርማል። ልጆች በጊዜ እንዲገቡ እናደርግ ነበረ። ለዘበኞች በቃ ሰቀቀን ነበረ። ቢያንስ እንኳን አሁን ከሰቀቀናችን ትንሽ ጋብ ያልነበት ሁኔታ አለ። ከያስዋቸው ጅቦች ውስጥ እጅግ በጣም አድካሚ የሚባለው ከፍተኛ ትግል የፈጠረብኝ ጅብ ያው እኛ አካባቢ ላይ በጣም ብዙ ጅቦች አሉ። እንደውም አሁን እየቀነሱ መጡ እንጂ በፊት እጅግ በጣም የሆነ ስጋት ህብረተሰቡ ውስጥ ከመግባት ደረጃ የደረሰበት ሁኔታዎች ነበሩ። ከስጋትም ባለፈ ህፃናትን እስከ መብላት የነዋሪውን ከብቶች እንስሳቶች ምናምን እስከ ማጥቃት እንደዚህ አይነት ሁኔታዎች የደረሰበት ሁኔታዎች ነበሩ። ከዛ አንፃር ያው ማህበረሰቡ ከስጋት ነፃ ለማድረግ ከአካባቢው ከአስተዳደሩ ጋርም እንዲሁም ተማክረን ወደዚህ እንደዚህ አይነት እርምጃ ውስጥ የገባንበት ሁኔታዎች አሉ። ያው እንግዲህ እንደምታዩት ይሄ 35ኛ ጅቤ ነው። ምንድነው የምናደርገው? ይህ ጅብ ተይዞ ህብረተሰቡን የማይጎዳበት ቦታ ላይ የምናደርስበት ሁኔታዎች አሉ። ሁሉንም ግን እንደዛ ያናደርግም። ለምሳሌ እጅግ በጣም አስቸጋሪ
ስጋት የሆነ ጅብ ከሆነ እናስወግደዋለን። ነገር ግን ከአካባቢው በቀላሉ የሚሰወርበት የምናጠፋበት ሁኔታዎች የሚመቻች ያን ያህል ስጋት የማይፈጥር ጅብ ከሆነ ይህንን ጅብ ወደ አካባቢው የምንለቅበት ሁኔታዎች አሉ። ያው እንግዲህ ጅብ ለየት የሚያደርገው ብዙ አሁን አውሬዎች ምናምኖች መንጋጋቸው ተመሳሳይ ነው የሚገናኘው። የጅብ ግን ለየት የሚያደርገው ምንድነው? ተላላፊ ነው ጥርሱ። የመንጋጋው እንዲህ ለመቁረጥ እንዲመች ኦሬዲ ተደጋግፎ የሚማታ የሚረግጥ ነገር አይደለም፣ ተላላፊ ነው። ምንም ነገር የመቁረጥ አቅም አለው። እቺ ጅብ እንደምታዩት እጅግ በጣም አስቸጋሪ ጅብ የነበረች ነች። ሴት ጅብ ነች። ያው ለታሪክ ትቀመጥ ብዬ ነው እንደ ሙዚየም ቤት ያደረኳት። እጅግ ማለት ያው ለህፃናት ስጋት የህብረተሰቡን ብዙ ፍየሎች እስከ መብላት የደረሰች ጅብ ነችና ከዛ አንፃር እንደ ሙዚየም ማስቀመጫታለሁ። ያው እንግዲህ እንደምታዩት ሁሉ ነገሩ ለየት ያለ ነው። አቀማመጡ በራሱ ጭንቅላቱ የይፎ ቅርጽ ያለው ነገር ነው። ወጣ ያለ በምድር ላይ ወጣ ያለ እንስሳ ነው። ከዛ አንፃር ለመለየት እንዲመቸኝ ያስቀመጥኩበት ሁኔታዎች አሉ። ጅቡው በእኔ የምጠብቀው የሌሊት ስራ ነው የምሰራው። የሌሊት ስራ ላይ በጣም ብዙዎች ይመጡ ነበር በአካባቢያችን ላይ ከአንድ ሁለት ልጆችን በልተዋል። ከዛ በኋላ ፍየሎቹን ምናምን ይበላሉ። አሁን እሱ በቃ በራሱ እንትን ነገር ማንም ነገር ሳያገኝ በራሱ በመነሳሳት ይሄን ወጥ መስርቶ ቢያንስ ብዙ ቀንሶታል። አሁን የሌሊት ስራ የምሰራው ቢያንስ በቢቱ 15 ምናምን ይመጡ አሁን ወደ ሁለት አባም እየጠፉ ይላሉ። እና አሁን እድሜ ለሱ ወጣቶቹም እንትን ያለው በሰላም ፍየሎቹንም እሳችንም በራሳችንም እንያለን እድሜ ለሱ። ያው እኔ ገጠመኝ ብዬ ማስበው ኦሬዲ ገንደሮቅ አካባቢ ላይ የተበላው ህፃን ልጅ የዛን አካባቢ ላይ በቃ ህብረተሰቡ ከፍተኛ ስጋት ውስጥ ነበር። እጅግ በጣም ከፍተኛ ስጋት ውስጥ ነበር እና ገንደሮቅ አካባቢ ላይ ኦሬዲ ሰብሰብ ብለን ወጣቶች ነበርን። በቃ በወቅቱ ትንሽ ትኩስ ነገርም ስለነበረ ወጣቶች ሰብሰብ ብንልና አካባቢያችንን ማቴሪያል ይዘን ያንን ነገር ለማስወገድ እንቅስቃሴ የምናደርግባቸው ሁኔታዎች ነበሩና የሆነ ሰዓት ላይ ሰብሰብ ብለን ተቀምጠን በዛ አካባቢ የሚኖሩ ሎተሪ እና የሚያዘሩ የደቡብ ልጆች ምናምን ነበሩ ተከራይተው የሚኖሩ ማለት ነው። እና እኛ ተቀምጠን ያልፋሉ እነሱ ከኛ መሀል አንዱን ያውቁት ነበርና ይጠይቀዋል። ምን ያደርጋችሁ ነው? ምንድነው ስለት ነገር ይዛችኋል? ምንድነው ምናምን ብሎ ያ የደቡብ ልጅ ወጣቱ ልጅ ይጠይቀዋል ያኛው። ከዛ ምን ብሎ የኛ ልጅ ጅብ እየጠበቀን ነው እና ለዛ ስለሆነ ነው ውጪ ተቀምጠን ያለነው ምናምን ብሎ ከኛ ጋር ያለው ጓደኛ ይመልስለታል። ከዛ ይሄ ቴንሽን ውስጥ የነበረው ልጅ ምን ያደርጋል? አረ ጅብ እኮ ሰው ላይ ጉዳት አያደርስም ምናምን ይልና አጋጣሚ እኛን እያለፈ እያለ መብራት አጠቃላይ ድርግም ብሎ ጠፋ ማለት ነው። ከምሽቱ 3 ሰዓት አካባቢ ነበርና መብራቱ ድርግም ብሎ ይጠፋል። አጋጣሚ ወደ ቤት ሲገባ እራት ይዘዋል። በሰርዲን የተሰራ ድንች ምናምን ነገር ይዘዋል። ከተንበሪ ከፍተው ይገባሉ። ከኋላ የሚከተላቸው ውሻ ነበር። ከዛ የገባው ልጅ ሻማ ለመግዛት ወደ ውጭ ይወጣል። መብራት ጠፍቶ ስለነበር ማለት ነው። አንድ በሩን መለስ አድርጎ ግማሽ ጎኑን አውጥቶት ከላከው ሰው ጋር እያወራ እያለ የያዘው ምግብ የሸተተው ውሻ እጁን ነካክቶት ስለነበረ አንድ እጁን ይልሰዋል። ጨለማም ስለነበር ማለት ነው። እና በዛን ሰዓት በቃ ያወጣው ድምጽ እኛ ተረጋግተን ቁጭ ብለን ኃይለኛ ጨዋታ ላይ ነበር እና በጅብ የተበላ እስኪመስለን ድረስ በቃ ደንግጠን ማቴሪያላችንን ትተን ሮጠን ወደሱ የሄድንበት ሁኔታዎች ነበር። ከዛ ተከትለው ነው በር ገብተን ስንገባ ያው ጅቡ እጄን ላሳይ ምናምን ብሎ ያስደነገጠን ሁኔታዎች ነበር። እንደዚህ አይነት ገጠመኞች አሉ። ይሄ ከምሽት 12 ሰዓት በጊዜ ነው። ትላንትና አጋጣሚ ሰሞኑን ድሬዳዋ ላይ ዝናብ ነበር። ቅዝቃዜ ሲሆን ዝናብ ጠብ ሲል ይርበዋል እና 12 ሰዓት ወደዚያ አካባቢ ላይ እየመጣ እስከ ሌሊት 8 ሰዓት በጣም የፈተነኝ ጅብ ለመያዝ ማለት ነው። ቀድሞ ውሻ በምገባበት ሰዓት በቃ በጣም ያንከራተተኝ ያደከመኝ ከጅቦቹ ሁሉ እንዲያውም ያደከመኝ ጅብ ምንድነው የሆነው? ውሻዋ በምትገባበት ሰዓት ውሻዋን አስወጥቼ ወጥመዱን አጥብጄው ሲሄድ ጅቡ በጣም ተጠራጣሪ ከመሆኑ የተነሳ ራቅ ብሎ ይመለከት ነበር። ከዛ ቀድማ መገባው በድጋሚ አሁንም ውሻዋ ነች። እኔ ሰስፔንስ ሆንኩበት ማለት ነው። እኔ ከሱራቅ ብዬ ካሁን ይገባል አይገባም እያልኩ በውጉት ራቅ ብዬ እየጠበኩት ከዛ ቀድማ እሱን አልፋ የምትገባው ውሻዋ ነች። ቃኔ ላይ ጥቃት እንዳይደርስ ያው ጥንቃቄ እያደረኩኝ በሩን ከእንደገና ከፍተዋለሁ። ከአንዴም 3 ጊዜ ውሻዋ ቀድማ ዘግታብኝ ጅቡ እንዳይገባ የተከላከለበት ታይሞች ነበሩ። በቃ ጅቡ ነው እንዲገባ የፈለጉት ቀድማ ውሻዋ ትገባለች። እያስወጣት ተመልሳ የምትገባው ውሻዋ ነች። ከዛ አንፃር አሰልቺ ከመሆኑም የተነሳ ወደ ምሽት 12 ሰዓት የጀመርን
እስከ ሌሊት 8 ሰዓት በቃ ገተታ ያዘበት ሁኔታዎች ነበሩ። ከዛ በኋላ ነው በቀላሉ በቃ የገብቶ የተዘጋበት እና እጅግ በጣም የፈልገው ጅብ ነበር። ማህበረሰቡ በዚህ ደስተኛ የሚሆን ይመስለኛል። ይቀለዋል፣ ከሀሳብ ከጭንቀት ነፃ የሚሆኑበት ሁኔታዎች ይፈጠራሉ ብዬ አስባለሁ። ዛሬ ከብዙ አድካሚ ቀን በኋላ ልክ እንደዚህ በቁጥጥር ስር ውሏል። የህፃናት ስጋት እንዲሁም የማህበረሰቡን ከብት ፍየል ምናምን በመብላት እጅግ በጣም ያማረረ ጅብ ነው። ከምሽት 12 ሰዓት የጀመርኩ እስከ ሌሊት 8 ሰዓት ሲያደክመኝ የነበረ ጅብ። እኔ አሁን አንድ ማህበረሰቡን ማስረዳት የምፈልገው ነገር ምንድነው ማለት የጅብ የማስወገድ ወይ ደግሞ ከአካባቢ የማስ ሱስ ኖሮብኝ ምናምን ነገር አይደለም። ምንድነው ማለት ይሄንን ምንም አድርገህ ምንም የምትጠቀመው ነገር የለም ወይ የተለየ ነገር ተጠቅመህ ከሆነ ችግር የለውም፣ ለጥቅም ሲባል ሊሆን ይችላል። ይሄ ግን ማህበረሰቡን ከስጋት ነፃ የማድረግ ስራ። ሌላ አንድ እንዲገነዘብልኝ ፈልገው ከምንም በላይ የሰው ልጅ ይቀድማል። ይሄ እንስሳ ነው ማለት ኖሮም አይጠቅም ሞቶም አይጠቅም ማለት ምንም ጥቅም እንደው ስንፍና ካልሆነ በስተቀር አንዳንድ ሰዎች ምን አይነት ሀሳብ ይሰጣሉ? ከተማ ያጸዳል ቆሻሻ ነገር ነው እንዴ? ትልቅ ሀገሮቹ ጅብ ነው እንዴ የሚያጸዳላቸው ከተማቸው? በእንደዚህ አይነት ደረጃ ማሰብ አለብን እና ቆሻሻ እንደሚያጸዳርጋ ተወሮ ውስጥ ይወሰዳል። ከዛ ባለፈ ደግሞ ምን ይደረጋል መሰለክ አሁን እኛ አካባቢ ላይ ማህበረሰቡ ትንሽ ለጅብ ያለው አመለካከት ትንሽ የሆነ ለየት ይላል። ምንድነው የሆነ ጊዜ ላይ እጅግ በጣም የምፈልጋት ጅብ ነበረች። በጣም ግዙፍ ናች። ረጅም ጊዜ በጣም ያንከራተተች ነች። ረጅም ጊዜ ማህበረሰቡ ጥያቄ የሚያነሳባት ጅብ ነበረች። እያንዳንዱን ጅቦች ለያቸዋለሁ። ማደሪያቸውን ቦታቸውን በከለር በምናምን ሰው ለሚያየው ጅብ ሁሉ አንድ አይ ከለር ሊሆን ይችላል። እኔ ግን በከለርም በአቋምም በግጽ በሁሉ ነገር ለያቸዋለሁ እና ያቺ ጅብ ከብዙ አድካሚ ጊዜ በኋላ የተያዘችበት ሁኔታዎች ነበር እና በቃ በጣም ነው ደስ ያለኝ። ደወልኩላት። ሰፈር ሴቶች አሉ ልጆች ያላቸው ምናምን ያቺ ጅብ እንደተያዘች ምናምን ነግራቸው በጣም ደስታቸውን ራሱ ገልጸው ሳይጨርሱ አንድ ማንነቱን ያላወቁት ሰው እስካሁን አላወቁትም ባቆ ደስ ይለኛል ነው ቢሆን ሄዶ ከፍቶ የለቀቀባት ሁኔታዎች አሉ። ምን አይነት አመለካከት አለ መሰለህ ማህበረሰቡ። አሁን ያ ሰውዬ ጅብ ከፍቶ ለቀቀ እና ያ ጅብ ለሱ የሆነ ጊዜ ይደርስልኛል ብሎ የሚያስብ ሰው እንደዛ አይነት አመለካከቶች አሉ። የሆነ ጊዜ ላይ ያ ጅብ የሆነ አካባቢ ላይ እኔን ቢያገኘኝ አይነካኝም ከፍቼለታለሁ እንደዚህ የወረዳ አይነት ሰዎች አሉ። ጅብ አውሬ ብቻ። ምክንያቱም ማን የዛን ሰውዬ ልጅ የልጁ 5 አመት 3 አመት 2 አመት መንገድ ላይ ቢያገኘው ጅብ በቁመቱ ያለውን ማንኛውንም እንስሳም ሆነ ሰው ከማጥቃት ወደ ኋላ አይል እና ከዛ አንፃር ህብረተሰቡ ጅብ ላይ ያለው አመለካከት በቃ እንደ ማንኛውም ነገር አድርጎ ይቆጥ። ቅድሚያ ለማን መሰጠት አለበት? ለሰው ልጅ። አንዴ ቆይ እሺ፣ ቅድሚያ መሰጠት ያለበት ለማን ነው? ለሰው ልጅ። ምክንያቱም እንስሶችም ማለት ለሰው ልጅ ተገዝተው መኖር ነው እንጂ ያለባቸው እንስሶች ሰዎችን ገዝተው መኖር አለባቸው ይላል። ምንም ነው በቃ ምንም ያለው ነገር መኖር አይሆን ቆርቆሮ ቤት ነው መኖር። እየጮህ ይመጣል፣ እየወጣ እያመለጠ ይወጣል። አሁን ነው ትንሽ እንደው በረዳለን። በፊት እኮ እየወጣ እንደ ሰው ነው የሚጓዘው። እንደሰው ይጓዛል እንደይሄድ ነበር። ከዛ እየመጣብን ራሱ እንደውም ግድግዳው ቆርቆሮ ራሱ እንደዚህ እየገፋብን ነበር። አሁን እንደው ተመስገን ነው ይሻላል። እኔ እዚህ ላይ አሁን ምን ማለት ፈልጋለሁ፣ ለምሳሌ አሁን ድሬዳዋ ላይ ለረጅም ጊዜ ማለት ህፃን ልጅ በጅብ ተበላ የሚል ህብረተሰቡና ማህበረሰቡን እጅግ በጣም የረበሸ ነገር ነበር። አሁን ያ ነገር ቆሞ ተወግዷል። የቆመበት ሁኔታዎች አሉ። ማጸጥ ተደረገ። ምንም አይነት ጅብ በእንትን አልተበላም። በቃ ስለ ጅብ ስለ እንስሳ ህፃን ልጅ ምንም ከስጋት ነፃ የሆኑበት ሁኔታዎች አሉ። እኔ ማንሳት የምፈልገው ምንድነው ለምሳሌ አሁን እንሰማለን አዲስ አበባ ዙሪያ ላይ የሆነ ጥበቃ እንደዚህ ተበላ ሲለዛው ከትንሹ አልፎ ትልቅ ሰው የሚበሉበት ሁኔታዎች አሉ። ከእንደገና ህፃናቶችም ብዙም ተበልተዋል። ከዚህ አንፃር እኔ ምንድነው ማለት የምፈልገው በአካባቢያቸው ላይ እንደዚህ አይነት ስጋት የሚያደርስ ከሆነ ለምሳሌ ከድሬዳዋ ውጭ ያሉ አካባቢዎች አሉ የህፃናት ላይ ውስጥ ጥቃት የሚያደርሱባቸው አሉ እና አንዳንዴ እዚህ ጋር ማንሳት የምፈልገው ማህበረሰቡ ጋር ሌላ አንድ ተጨማሪ ማንሳት የምፈልገው የሆነ ቤተሰብ ላይ የሆነ ጥቃት ካደረሰ በቃ ካንተ ጋር ቂም ተያይዟል። የሆነ ፍየል እረድለት፣ የሆነ ነገር አድርግለት፣ ከዛ
ይቅርታ ምናምን ተባብለው የሚለያዩበት እንደዚህ አድርገው የሚያስቡት ነገር አለ ነው። ይሄ እንስሳ ነው። በእንደዚህ አይነት ነገር የሚፈታ ነገር የለውም። አውሬ ነው። በቃ ከፍተኛ ጥቃት አድራሽ ከሆነ ስጋት ከሆነ መወገድ አለበት ብዬ አስባለሁ። ግን በአጋጣሚ የመጣ ወይ ደግሞ ስጋት የማይፈጥር ከሆነ ከአካባቢው ወደሱ ወደሚመቸው አካባቢ ላይ ቢወሰድ መልካም ነው ብዬ አስባለሁ። ከድሬዳዋ ውጭ ያሉ አካባቢዎች እንደ አዲስ አበባ አሁን የምንሰማቸው ወሬዎች አሉ። ህጻናቶች በጅብ ተበሉ፣ እንዲሁም የሆነ ትልቅ ጥበቃ ሰውዬ በጅብ ተበላ፣ እንደዚህ አይነት ነገሮች አሉ። ከዛ አንፃር ምን አለ መሰለክ እዛ ያሉ ወጣቶች ወይ ደግሞ ማህበረሰቡ ልክ እንደዚህ አይነት ወጥመዶችን ሰርቶ ራሱ ይሄ ጥቃት አድራሽ የሚባለው እንጂ በቀላሉ መያዝ የሚችሉበት ሁኔታዎች አሉ። ምናልባት አሁን እንደዚህ ለሚያዩት ሊከብድ ቢችልም ከኔ ጋርም ኮንታክት ማድረግ ቢችሉ አካባቢው ላይ መጥቼ ማድረግ የሚችል ከሆነ የዛ አቅም ካላቸው እንደዚህ አይነት ነገር ባደርግላቸው። ከዛ ባለፈ ደግሞ በስልክ ከኔ ጋር ኮንታክት አድርገው ምን ማድረግ እንዳለባቸው ከኔ ጋር ሀሳብ ተለዋውጠው ምንም አይነት የሰው ልጅ ላይ በአውሬ ምንም አይነት ጥቃት ባይደርስበት ብዬ አስባለሁ። ምክንያቱም ቅድሚያ ሰው ይቀድማል፣ ሰው ይበልጣል፣ ሰው ይቀድማል። በተረፈ እኔን ማግኘት የምትፈልጉ አካላት ማለት በእንደዚህ አይነት ጉዳይ ላይ ስጋት ያለባችሁ ሰዎች በየትኛውም አካባቢ ኢትዮጵያ ውስጥ በየትኛውም ቦታ ላይ መጥቼ እንደዚህ አይነት ነገሮችን ማስወገድ የምችል ስለሆንኩኝ በየትኛውም አካባቢ ላይ ማግኘት የምትፈልጉ ሰዎች በስልኩ ቁጥር 0915156303 በዚህ በቀላሉ ማግኘት የምችሉ መሆኑን እንዲሁም ከማግኘት ባለፈ ሀሳብ መለዋወጥ የምትፈልጉ በዚህ ቁጥር ማግኘት ትችላላችሁ። ወሎ የፍቅር ሀገር ከተገኘ ማን ካንቺ ነው